አምስት ወደ ውጭ ሀገር መሄጃ መንገዶች እየነገርኳችሁ ነበር። ይሄ ሶስተኛው ቪዲዮ ነው ማለት ነው። በሁለተኛ ደረጃ ወደ ውጭ ሀገር መሄድ የምትችሉበት በስራ ነው ማለት ነው። ጀነራሊ በወርክ ቪዛ ለመሄድ ሁለት አይነት መንገዶች አሉ። በአንደኛው ደረጃ የተለያዩ ሀገራት ገቨርንመንት ኢንተርናሽናል ሰዎችን አምጥቶ ስራ ለማሰራት ፕሮግራም ይቀርጻሉ ማለት ነው። ለምሳሌ ካናዳ ላይ የነበረው እንደ ኤክስፕሬስ ኢንትሪ አይነትና ጀርመን ላይ በአሁኑ ሰዓት ላይ ኦፕን ነው ያለው ኦፖርቹኒቲ ካርድ አይነት ፕሮግራም ሲሆን እንደዚህ አይነት ፕሮግራሞች ማስ አፕሊኬሽን የሚቀበሉ ፖለቲካሊ ከገቨርንመንት ጋር በተስማሙበት መሰረት የተለያዩ ሀገራት ላይ አፕላይ አድርጋችሁ ዳይሬክት አፕላይ ማድረግ የምትችሉበትና ሆነ የራሱ የሆነ ፖርታል ይኖረዋል። ስለዚህ በዛ መሰረት ፕሮሲጀሩን ተከትላችሁ አፕላይ አድርጋችሁ ማግኘት የምትችሉበት ነው። በዚህ ኤሪያ ላይ በአሁኑ ሰዓት ላይ አክቲቭ እና ኢንአክቲቭ የሆኑ ፕሮግራሞች አሉ ማለት ነው። በአሁኑ ሰዓት ላይ አክቲቭ ከሆኑ ፕሮግራሞች ውስጥ ጀርመን ሀገር የሚገኘው ኦፖርቹኒቲ ካርድ ወይም ቻንስ ካርተር የሚባለው ፕሮግራም ይጠቀሳል ማለት ነው። ይህ ፕሮግራም በአሁኑ ሰዓት ላይ ኦፕን አፕሊኬሽን እየተቀበለ ይገኛል። ከዚህ በፊት የሰራው ቪዲዮ አለ፣ እሱን ገብታችሁ ቼክ ማድረግ ትችላላችሁ። ተጨማሪ ዲቴል ቪዲዮ ከፈለጋችሁ ደግሞ ሰራላችኋለሁ ማለት ነው። ኢንአክቲቭ የሆኑ ፕሮግራሞች ደግሞ የካናዳውና የአውስትራሊያ ፕሮግራሞች ናቸው ማለት ነው። ስለዚህ እነዚህ ፕሮግራሞች የጀርመኑን ጨምሮ ሶስቱ ፕሮግራሞች ስኪልድ ወርክ ቪዛ የሚፈልጉ ፕሮግራሞች ሲሆኑ የጀርመኑ በአሁኑ ሰዓት ላይ አክቲቭ ነው፣ የካናዳና የአውስትራሊያ ኢንአክቲቭ ናቸው። ግን ፕሮፋይል ክሬት አድርጋችሁ ፕሮፋይላችሁ አክቲቭ ሆኖ እዛ ጋር ከተመረጣችሁ አፕላይ ማድረግ የምትችሉበት። ከዚህ በተጨማሪ ደግሞ ከዚህ በፊት የነበሩ አንስኪልድ ወርክ ቪዛዎች ነበሩ፣ ሮማኒያና ፖላንድ ማለት ነው። በአሁኑ ሰዓት ላይ እነዚህ ፕሮግራሞች ኦልሞስት ወደ መዘጋት ተባለ። የፖላንዱ ኦልሞስት ቆሟል። ሮማኒያ ደግሞ እየተቀበሉ ነው፣ ግን ከዚህ በፊት እንደነበረው ቶሎ ቪዛ እየሰጡ አይደለም። ሁለተኛው መንገድ ያለው ደግሞ በራሳችሁ አፕላይ አድርጋችሁ ለምሳሌ ኢትዮጵያ ሆናችሁ ካናዳ፣ አሜሪካ፣ ጀርመን የትም ሀገር ዩሮፕ ውስጥ ሊሆን ይችላል አፕላይ አድርጋችሁ በራሳችሁ ካምፓኒዎች ላይ አፕላይ አድርጋችሁ ካምፓኒዎች ቪዛ ስፖንሰርሺፕ ጆብ ቢሰጧችሁ መምጣት የምትችሉበት ነው። በየሀገራቱ የተለያዩ ዌብሳይቶች አላችሁ። ከዚህ በፊት ደግሞ የጀርመኑን arbeitnau.com የሚል ዌብሳይት ፖስት አድርገላችሁ ነበረ። ይህም የሚሆነው ምንድነው በጣም ቴክኒካል የሆነ ስኪል ያላችሁ ሰዎችና ስፔሻሊ ጀርመን አፕላይ ማድረግ የምትፈልጉ ከሆነ የጤና ላይ ኢንጂነሪንግ ላይ እና ሳይንስና ቴክኖሎጂ ሪሌትድ ነገር ላይ የተማራችሁ ሰዎችና ተጨባጭ የሆነ ስኪል ያላችሁ ሰዎች በራሳችሁ አፕላይ አድርጋችሁ ካምፓኒዎች በራሳችሁ ስፖንሰር አድርጎ እናንተን ወደዚህ ማምጣት ይችላሉ ማለት ነው። ስለዚህ በእነዚህ ሁለቱ መንገዶች በራሳችሁ የስራ ቪዛ አፕላይ አድርጋችሁ ወደ ውጭ ሀገር ማውጣት ትችላላችሁ ማለት ነው። አምስቱ መንገዶች ሁለት ይቀረናል። ሁለቱም ኔክስት ቪዲዮ ፖስት ማድረግላችሁ ይሆናል ማለት ነው። አሁን ባወራነው ላይ ጥያቄ ካላችሁ ኮሜንት ላይ አሳውቁኝ፣ መልስ የሚሰጣችሁ ይሆናል። እኔን ፎሎ ካላደረጋችሁ ፎሎ በማድረግ የውጭ ሀገር ሄዳችሁ መስራትና መማር የምትችሉበትን ኢንፎርሜሽን በየቀኑ ታገኛላችሁ። ከዚህ በተጨማሪ ደግሞ ፕሮፌሽናል ሰርቪስ ስለምንሰጥ የትኛውንም የውጭ ሀገር ፕሮሰስ ከማድረጋችሁ በፊት የኛን ፕሮፌሽናል ሰርቪስ ከፈለጋችሁ የትኛውም ሶሻል ሚዲያ ላይ ተገኝ ፓዝ ብላችሁ ሰርች አድርጋችሁ በሚመቻችሁ ሶሻል ሚዲያ ላይ ኢንቦክስ ማድረግ ትችላላችሁ። እኔን ፎሎ ካላደረጋችሁ ፎሎ በማድረግ ቀጣይ የሚለቀቁ ቪዲዮዎች በመከታተል በራሳችሁ ምንም አይነት ወጪ ሳታወጡ ሀገራችሁ መስራት መማር ትችላላችሁ ማለት ነው። ፒስ